ነው የምኖረው ዱባይ ነው እና የ8 ወር እርጉዝ ሆኜ ቤት እየፈለኩኝ ቤት አጣሁኝ። ለሀበሻ ቤት ማከራየት አይፈልጉም እዛ እና በጣም ከባድ ነበረ። ኦልሞስት 2 ወር ያክል ቤት አላገኘሁም። ቤት እየፈለኩኝ መጨረሻ ላይ አንድ ጋሻ ዲያም የሚባሉ ማቃቸው ሰው የስውሯን ስዕል አድኖ ሰጥተውኝ ይህን ስዕል አድኖ ይዘሽ ጸልይ ቤት ታገኛለሽ አሉ። ስለ ስውሯ ማርያም የማውቀው ነገር አልነበረኝም። ከዛም ስለ ስዕሏን ይዤ ታክሲ ውስጥ ሆኜ ስቅስቅ ብዬ አልቅሼ እባክሽን ቤት ስጭኝ መውለጃ ይቀርበዋል አልኩኝ። ከዛ በሁለተኛው ቀን ኦፊሳቸው ሲሄድ ቤት ሰጡኝና ምስክርነት ልሰጥና መጥቼ መድረክ ላይ ልመሰክር ከልጄ ጋር ልመጣ ተስዬ ነበረ። ይኸው ከልጄ ጋር የ4 ወር ልጅ ናት ልጄ። ከልጄ ጋር መጥቼ ምስክርነት ሰጠሁ። ቅኔነሽ የማይቆም ዝማሬ ያፈልቃል መወደስ ከንፈሬ